በመጀመሪያ ግን ሃይሚና ቡራ አብረው በመምጣታቸው ደስ ብሎኛል። ምክንያቱም እኔ ከሃይሚን ምናልባት ዳኒ አባብሏት አብሯት ከመጣ፣ ሁለተኛ ነገር ደግሞ ብሩኬም ከሌላ ሰው ጋር ከመጣ ብዬ በጣም ነበር የጨነቀኝና ዛሬ ለመታረቅ ነበር የተገናኙት። በነገራችን ላይ ሚፍታ ያስታርቃቸው ነበር ያገናኛቸው። ነገር ግን ሃይሚ ገና ከመምጣቷ በሰላም አውርታው ከሚፍታ ጋር ምናምን መጣ ያናደዳት ነገር አለ እዛ ከደረሰች በኋላ ማለት ነውና ብሩኬ ደግሞ ምንድነው ዛሬ ሳቅሳቅ እያለ ነውና ብሩኬ ሲስቅ ተናደደች። የሆነ ሙድ እየያዘባት ምናምን ነው መሰላት፣ እየገለፈጣት መሰላትና ለምን ታሽሟጥጣለህ ምናምን አለች። እሷን እያየ እንደዛ ሲላትና እነዚህ ልጆች እንግዲህ ካሁን በፊት ብሩኬም ከዚህ በኋላ ልታየኝ አስችይም አታገኝኝም፣ ሃይሚም እንደዛ ይሄው ተገናኙ፣ ሊታረቁ ነበር የተገናኙት። ነገር ግን ሁለቱም ጋር እልህ አለባቸው። ለምን ብሩኬም እኔም ይቅርታ አልጠይቅም፣ ሃይሚም ይቅርታ አልጠይቅም። በእውነቱ ከሆነ ዛሬ ሃይሚ የጠበቀችው ብሩኬ ሁሉን ነገር ትቶ ይቅርታ ጠይቋት በቃ እንደ በፊቱ እንቀጥላለን ይለኛል ነበር። እሱ ግን ከመምጣቷ በሳቅ በመገልፈጥ ጀመረ። ቀጥሎ ደግሞ ስለ ስጦታው ማውራት ጀመረ። ስለ መታረቅ ሳይሆን እያወራ የነበረው ስለ ስጦታው፣ ስለ ዳኒ ምናምን ነው። እውነት ለመናገር ዛሬ ማለት ነው ሃይሚ የተናደደችው ለዛ ነው። በቃ ብሩኬ ምን አለበት ብትረዳት። በእውነት በጣም ነው የምትወድ እኮ የምር። ሚፍታ እኮ ልትታረቁ ነው አይደል? አውርቷት ምናምን ይዟት የመጣ እሱ ሚፍታ እኮ ከካሜራ ጀርባ ስላወሩት ነገር አንዳንዴ ቅድም ምን ብለሽ ነበር ምናምን እያለ ነው። እኔ ስታይ ትናደዳለች እያልክ ነው ብሩኬ። አንተ ስታይ የምትናደደው የምትናገረውና የምታደርገው ነገር፣ እሷ የምትጠብቀው ነገር ሌላ ነው፣ አንተ የምታደርገው ነገር ሌላ ነው። በቃ ሃይሚ እንደ ሌሎች ሴቶች ሁሉ ነገር በግልጽ መናገር አትፈልግም። በቃ በስነ ስርዓት ልክ በሴት ወግ ነው የምትፈልገው። ገባህ አይደለ ብሩኬ? አሁን ዛሬ ለምሳሌ እንደዚህ የሳክ ሙድ ከምትይዝባት መጀመሪያ ደስ ብሎኛል። ነገሮችን ቀለል አድርገህ ሁሉን ነገር ትተህ ማውራትህ ምናምን ደስ ብሎኛል። ፈገግታ ሳቅህ ምናምን ደስ ይላል እውነት ለመናገር። ነገር ግን ሃይሚ በቃ እልህና ንዴት ውስጥ ስለሆነች አንተ ለምሳሌ እኮ ወደፊት ራሱ አብራችሁ ስትኖሩ ሃይሚ ስትናደድ አንተ አባብለህ ምናምን ነው አይደል እንትን የምትላት የነበረው መሆን ያለበትም። በትዳር ውስጥ ደግሞ አንተ ስትናደድ ሃይሚ አባብላህ። የሆነ ጊዜ ስትናደድ እኮ በጣም እግር ስር ወድቃ ምናምን ነው የጠየቀች ጥፋተኛ ስትሆን። ሃይሚ ግን አሁን ጥፋተኛ እኮ አይደለችም እኮ ሃይሚ። ብሩኬ ምን ሆነ ነው አሁን አንቺ ከዳኒ ጋር ስትሄጂ ችግር የለውም፣ እኔ ከሶሲ ጋር ሰውን ችግር አለው። መነሻው ያንተ ስለሆነ እኮ ነው ብሩኬ፣ መነሻው ያንተ ነው። ስለዚህ ሃይሚ ዛሬ የጠበቀችው በቃ ብሩኬ በቃ የሆነ ሰላም ሊፈጥሩ ሁሉ ነገር ትቶ ይቅርታ ብሏት ምናምን በቃ ቅፍ አድርጓት ምናምን በቃ መጀመሪያ መታኮ ሰላም ምናምን ብላለች። ፈቃደኛ ሆና እኮ ነው የመጣችው። ሰው ከመጣች በኋላ ለምን ተናደደች? የተናደደችው አንተ የምትናገረው ቃላት ሲቀጥል የሆነ ሙድ መያዝህ በቃ የሆነ እሷን ናቅ አድርጋታል። ገብቷላ? ናቅ እንደዚህ አይነት ነገር ሴቶች ሲናቁ አይወዱም። መከበር እንፈልጋለን እኛ ማለት ነው። ሪስፔክት ዋጋ እንዲሰጠን ልለማመጥሽ ነው አልክ ብሩኬ። ለምን አትለማመጣትም? ለምትወዳት ልጅ ብትለማመጣት ምን ችግር አለው? መቼም አልተውሽም ብላት ነበር እኮ። መቼም አልተውሽም በቃ መቼም አልተዋትም ብለህ እኮ ብዙ ጊዜ አውርታል በተደጋጋሚ። ስለዚህ መነሻው ጥፋቱ ያንተ ሆኖ አሁን እሺ አሁን ተሸንፈ ይቅርታ ብትጠይቃት ቡራ ምን ትሆናለህ? ተሸንፈ ይቅርታ ብትጠይቃት ብሩኬ ምንም አትሆንም። ምክንያቱም አንደኛ አንተ ወንድ ነህ። ወንድ ልጅ እኮ ሴትን ቢለማመጥ ነውር አይደለም። ሴት ናት ወንድን መለማመጥ የሌለባት። ምክንያቱም በቃ የሴት ወግ የሚባል ነገር አለ። ሴትነታችን ይዘናል በቃ ወንድን እንዳንለማመጥ። በቃ ሃይሚ ማለት እኮ በጣም ትክክለኛ ሴት በቃ የሴት ወግ ያላት ሃይሚ። የኔ ቸኮላታ አንድ ነገር ልንገርሽ፣ አለባበስሽ እንድታስተካከል ይፈልጋለሁ። አው እንደ ጽጌም ብርትሽን እያሳየሽ እንድትመጭ አልፈልግም። የኔ ቆንጆ ቆንጆ ልብስ ልበሽ እንደ ሶሲ ምናምን ነው እንደዛ እንድትሆኝ አልፈልግም። ነገር ግን ሃይሚ በቃ የሴት ወግ ያላት ልጅ ናት። የምር በቃ እንደዚህ የሆነ አይናውጣ አይደለችም። ገባችሁ? እና ብሩኬ ሴት ናት ሃይሚዬ። ብትለማመጣት ምንም አትሆንም፣ አትሞትም። ሲቀጥል ስለ መኪና አውርተ ነበር ብሩኬ ማለት ነው። አረ ቡራ ተቀይራል። ቡራ ተቀይረሃል። ምን አለ? ንብረት ተከፋፈሉ ተብሎ ስለ መኪና ራሴ ነው ምናምን አለ። እንዴ ተው እንጂ ብሩኬ፣ አብራችሁ ነው እኮ አካፍላት ምናምን ያሉኝ ብለህ ነው? ኖ እንደዛ አይደለም። ምንም ቢሆን አብራችሁ ሰርታችሁታል። በቃ እሷም እጅ አለበት ሲባል ሰምቷል ይመስለኛል ብሩኬ። ከፈለጋችሁ ሌላ ገዝቼ ሰጣታለሁ ምናምን ብለሃል። አዎ ግን ደግሞ የእሷም እጅ አለበት።
አዎ ከሷ ጋር ነው አብረን የገዛ ነው። ያኔ በህግ ምን ጠይቅ መስሎ ነው ሳይሆን ግን የሷ እጅ ያለበትም አለበት ብሩኬ ማመስገን አለብህ። የሀይሚዬም አዎ ከሷ ጋር ነው የሷ ውጤት ነው ብለህ ያን ያመስግንሃል አይደለ? አሁንም ቢሆን ያንን ማመስገን አለብህ። ከዛ ውጭ ግን በሱ ስም ሀይሚን ለምትሳደቡ ሰዎች ደግሞ መልስ ሰጥቷቸዋል። እና አሽቃባጭ የብሩኬን ፕሮፋይል አድርጋችሁ እዛ ሀይሚን የምትዘቀዝቁት ሰዎች በኔ ስም ሀይሚን አትዘቅዝቁ ተብላችኋል። እኔን ዘቅዝቁ ከፈለጋችሁ፣ በኔ ስም ሀይሚዬን አትስደቡብኝ፣ አትዘቅዝቁብኝ ብሏቸዋል። ልንገራችሁ ብዬ ነው። እንዴት ናቸው የኔ ማሮች፣ የኔ ውዶች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬ አንድ ደስ የሚልና የሚያሳዝን ነገር ነው ያየሁት ማለት ነው። ሀይሚ ቪዲዮ ላይ ደስ የሚለው ነገር በቃ ሁለቱ አንድ ላይ መምጣታቸው፣ ጭቅጭቅም ቢሆን መምጣታቸው ደስ ብሎኛል። እኔ ይታረቃሉ ምላችሁ እኮ በምክንያት ነው። በቃ በጣም ነው የሚዋደዱት ሁለቱም፣ ግን እልህ ነው በቃ። ብሩኬም እኔ ይቅርታ አልጠይቅም፣ እሷም ይቅርታ አልጠይቅም። በቃ የሆነ እልህ ፍቅር የጋራ ነው እኮ የሚባል ነገር ውስጣቸው አለ ማለት ነውና በጣም ደስ ያለኝ ነገር በቃ ሁለቱም በአንድ መምጣታቸው ነገር ግን አለመግባባታቸው ደግሞ አሳዝኖኛል። በቃ ሀይሚ የጠበቀችው ሌላ ነው፣ የሆነው ነገር ደግሞ ሌላ ነው። ሚፍታ ብሎ ያመጣት ሌላ ነው። ሀይሚ ቡራን ትፈልገዋለች ምናምን። አዎ ለምን አትፈልገውም እንዴ? ለምን አትፈልገውም? ስንት አመት አብሯት የኖረ ሰው ነው። በጣም ምርጥ ሰው ነው ምናምን። እንዴ ቡራን የመሰለ ወንድ አለመፈለግ እኮ ከባድ ነው። በደንብ ነው የምትፈልገው፣ በደንብ ነው የምትወደው። ይሄ ምንም ጥያቄ የለውም። ደግሞ እሱም ስለሚወዳት ስለሚፈልጋት ነው የወደደችው። ስላከበራት እንድትወደው የሚያደርግ ስራ ስለሰራ ነው የወደደችው እንጂ የታየ ወንድ ቆንጆ የሆነ ወንድ ሁሉ አይወደድም። ስለዚህ ቡራን እንድትወደው ያደረጋት ብዙ ነገር አለ። ነገር ግን አሁን በትንሽ ነገር እልህ ውስጥ ስለገቡ ነው እንጂ ሀይሚዬ ብሩኬን ተወደዋለች፣ ግን አታገኘውም። የሆነ ብሩኬን መውደዷን እንደ ኃጢአት ምናምን የምትቆጥሩ ሰዎች አላችሁ። አረባክሽ አክብሯት። በስነ ስርዓት ብዙ ነገር አድርጎላት ነው የወደደችው። ገባችሁ? በክብር በስነ ስርዓት የሴትነት ክብሯን እንኳን ሳይነካ ምናምን በቃ ያከበራት ወንድ ነው እሱ ማለት ነው። ብትወደውም አይፈረድባትም። ሲቀጥል ብሩኬ ደግሞ ይወዳታል። ይሄም ቡራም ይወዳታል። አሁን ግን እናንተ ዛጋ ስታሽቃብጡ ምናምን በቃ የሆነ ንቀት መናናቅ ነገር በቃ ይሁን እንደፈለጋት ትሆን አይነት ነገር። ከዛ ውጭ ግን በቃ ምን እንደሆነ ግራ ገብቶኛል። እሱ ራሱ ጸባይዋ በቃ የሀይሚ ጸባይ ግራ እየገባ ነው ያለው ማለት ነው። ብሩኬ በቃ ጸባይዋ አዲስ የሆነብኝ ምናምን እያለ ነው ብሩኬ። ይሄ ነገር ፍቅር ነው እባክህ ወንድሜ ተረዳት በፈጣሪ። ምን ሆነ ነው ብሩኬ? እኛ ሴቶች እናውቃለን፣ ፍቅር ይዘን እንደዚህ ነው ምክንያት ፈልገን የምንጨቃጨቀው ነገርስ እንዴ? በፈጣሪ ስም አሁን አንዳንድ ፍቅረኛ አፍቅራችሁ አታውቁም ሴቶችዬ? እኛ እኮ ምክንያት ፈልገን ቴክስት ለምን አልመለስክም ብለን እኮ የምንጨቃጨቅ ሴቶች ነን። ፍቅረኛችሁ ጋር አንዳንዴ እንደው አንዲት ቴክስት ጽፋችሁ ቶሎ ለምን በደቂቃ አልተመለሰም ብለን እኮ ሩዋንዳ የምናደርግ ሴቶች እኮ ነን እንዴ። እኛ እኮ ሰበብ ፈልገን የምንጨቃጨቀው ፍቅር ከያዘን በፈጣሪ ስም እኝኝ ነው የምንለውና አረ ብሩኬ እባክህ ፍቅር ይዟት ነው። ሀይሚዬ እኮ ወዳህ ነው አፍቅራ ነው። ለምንድን ነው እንደዚህ የምትሆነው? በእርግጠኝነት ሀይሚዬን ማለት ነው በቃ ይቅርታ ቢጠይቃት በቃ ቅፍ አድርገህ የኔ ማር የኔ ቸኮላታ በቃ ሁሉም ነገር ይቅርና ወደ በፊቱ እንመለስ ብትላት ትመለሳለች። የኔ ማር የኔ ቆንጆ በጣም ነው ያማረብሽ፣ ግን ልብስሽን አስተካከይ የኔ ማር ማለት ነው። እንደዚህ ብርት ምናምን ያሳይ ልብስ አትልበሽ። እኔ አይመቸኝም። እና ዛሬ ሀይሚ መጀመሪያ ፈቃደኛ ሆና መጣ፣ በኋላ የተናደደችበት ምክንያት አላት። ብሩኬ ደግሞ ስለ ስጦታ አሰራት ታውራ ውሰጂ እንዴ የተናደደችው ይሄ ነው በቃ። እሷ ይቅርታ ጠይቆኝ አብረን የሆነ እንትን እንላለን ስትል እሱ ደግሞ ስጦታሽን ውሰጂ ምናምን። ብሩኬን በእርግጥ ሀሳቡን የቀየረ በኋላ ነው። ብሩኬ ራሱ ሀሳቡን የቀየረ ሀይሚን ፊቷን ካያት በኋላ ነው። ፊቷን ሳያት በቃ ኩስትር ብላለች እና ከዛ ልለማመጥሽ ነው ሲላት ሀይሚ
በጣም ተናደደች። ብሩኬ ደግሞ የሀይሚን ፊት ካየ በኋላ ሀሳቡን ቀየረና ስለ ስጦታው ይቅርታውን ትቶ ስለ ስጦታው ሲቀጥል ብሩኬ ይቅርታ ብጠይቃት ምንም አትሆንም፣ አትሞትም። ሀይሚ ይቅርታ አልጠይቅም ብላለች። ሶ አዎ እንዴ እሷማ እንዴት ትጠይቃለች? መጀመሪያ የብሩክ ነው ጥፋቱ እንዴ፣ ይሄ ምንም ጥያቄ የለውም። የብሩክ ነው። ሶ ይቅርታ ጠይቋል በተደጋጋሚ፣ ግን አሁን ይቅርታ መጠየቅ አለበት። ለመጨረሻ ጊዜ ይቅርታ ጠይቆ ወደ በፊቱ መመለስ አለባችሁ እንጂ እንደዚህ መበሻሸቅ አሳይሃለሁ አይረባም። እንደው ነገም ፈጣሪ ሆይ ነገ ደግሞ አንድ ደህና ሽማግሌ ተገኝቶ አንድ የሚያደርጋቸው ሰው ይገኝ። ከነገ ከዛ በኋላ ካለፉ ካላስ በቃ ከሰረ ነው የሚባለው። ምክንያቱም ሚፍታህም በቅቶኛል እያለ ነው። እሱ ራሱ ሊታረቁለት አልቻሉም። ራሳቸው እየተጨቃጨቁ እየተነታረቁ በቃ የህፃን ወግ ህፃንነት አለባቸውና እንደው ፈጣሪ ሰላሙን ያምጣላችሁ። ማርያምን እንደዚህ እየተዋደዳችሁ መለየታችሁ ጥሩ አይደለም። ብሩኬም እንግዲህ በቀኝ ሰልችቶኛል እያለ ቲክቶክ ላይ ፖስት አድርጎ ነበረ። ሶ አንድ ቀን ሰላም እንደምትሆኑ ተስፋ አድርጋለሁ። ሀይሚ አሁንም ቢሆን ብሩኬ ይቅርታ ቢጠይቃ ቢያባብላት ወደሱ ትመለሳለች። ብሩኬም ይወዳታል። እልህ ይዞት ነው ይቅርታ መጠየቅ ያልፈለገው። ሀይሚ ደግሞ እንደ ሴት መከበር በክብር መጠየቅ ትፈልጋለች። ሶ እንደዛ አድርግላት ብሩኬ፣ ተረዳት። ኮሜንታተሮች አታሽቃብጡ፣ እነሱ በጣም ነው የሚዋደዱት። አታሽቃብጡ ዝም ብላችሁ። ነገ ሲታረቁ ምን አባታችሁ ልትሉ እንደምትችሉ አይዶን ነው። የቡራን ፎቶ እየለጠፋችሁ የምትጨፍሩ ማለት ነው። ቆሞ ቀር ሁሉ የራሳችሁን እጣ ፈንታ ፈልጉ። የሰው ለመውሰድ ምንድነው የምትሽቀዳደሙት?